ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን። እንድናመሰግነው ስሙን እንድንጠራ ይረዳን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ግበሩኬ እንከ ፍሬ ሰናይ ዘይደልወክሙ ለንስሐ የሚገባችሁን ፍሬ አፍሩ። የቅዱስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 8። አምላካችን መድኃኒታችን ኢየሱስ ክርስቶስ በማየ ዮርዳኖስ አካባቢ ላይ እየተዘዋወረ በሚያስተምርበት ጊዜ ተሰብስበው የመጡት እነዚያን ትውልደ አራዊተ ምድር ብሎ ቅዱስ ዮሐንስ የተናገረላቸው የእፉኝት ልጆችንና በአካባቢ የነበሩትን ሰዎች ሰብስቦ ግበሩኬ እንከ ፍሬ ሰናይ ዘይደልወክሙ ለንስሐ የሚገባችሁን ፍሬ አፍሩ ብሎ ነገራቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትምህርቱ መሰረታዊ ዓላማ ምን ነበር ብለን ካየነው ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድመው ሲሰሩት የነበረ ክፉ የሆነ ተግባር ዝሙትን፣ በሐሰት መመስከርን፣ ሰውን በሐሰት መወንጀልን እንዲሁም ደግሞ ልዩ ልዩ ተግባራት ማለትም አስመሳይነት ብዙ ነገሮች ነበሩባቸው እና እነዚህን ሰዎች እንከሳ ከለክሙ እዚህ በኋላ ይበቃችኋል፣ ያለፈው ዘመን ይበቃል። እንግዲህ እኔ ወርጃለሁ ተወልጃለሁ፣ ለንስሐ የሚገባችሁን ፍሬ ወይም ደግሞ በጎ ስራ ስሩ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ለእነዚህ ትውልደ አራዊተ ምድር ለሚባሉት አስተማራቸው። ዛሬ የመጣሁበት የቪዲዮ መሰረታዊ ዓላማ ቤተሰቦች ምንድን ነው ከተባለ በምንኖርበት ዘመን ባለንበት ጊዜ በጎ ስራ መስራት በጣም አስፈላጊ ጉዳይ ነው። ይህንን ቪዲዮ የሰራሁበት ትልቅ ምክንያት እንግዲህ ዩቲዩብ ቻናል ከፍቼ ወደ 6 ወር አካባቢ እያስቆጠርኩ እገኛለሁ ማለት ነው። ውድ ቤተሰቦቼ አሁን ደግሞ ተደራቢ 2 የዩቲዩብ ቻናል እንዲኖረን ለማድረግ ጥረት እያደረግኩኝ ነው። በጣም ብዙ ቀናት አስቤበታለሁ። ምን ኮንተንት ብንሰራበት ነው ሊያዋጣ የሚችለው የሚል ግንዛቤ ለመውሰድ ፈልጌ እንግዲህ ጽፌም አቅጄም ያስቀመጥኩት አለኝ። ውድ ቤተሰቦቼ ይህ ቪዲዮ የሚደርሳችሁ ሁሉ ማለት ነው ከዚህ የመምህር ጳውሎስ የበጎ አድራጎት የዩቲዩብ ቻናል የሚል ነው አሁን ላይ የከፈትኩትኝ። እንግዲህ ስሙን በደንብ ይስተካከላል ማለት ነው። ስለዚህ ውድ ቤተሰቦች ሰብስክራይብ እንድታደርጉ እንዲሁም ደግሞ ላይክ እያደረጋችሁ እይታ እንዲኖረው፣ ላይክ ስናደርግ እይታ ይኖረዋል፣ ቫይራል ይወጣል። ከዛ ሲቀጥል ደግሞ ሸር በማድረግ በቴሌግራም፣ በኢንስታግራም፣ በፌስቡክ፣ በልዩ ልዩ የሶሻል ሚዲያ በምንጠቀማቸው ሁሉ ከኢሞ እስከ ዋትሳፕ ድረስ ሸር እያደረግ ይህንን የበጎ አድራጎት የዩቲዩብ ቻናል እንድናሳድገው ስል መልእክቴን አስተላልፋለሁ። የዩቲዩብ ቻናሉ በጎ አድራጎት የምንለው በምን መልኩ ነው ከተባለ ገለጻ ለማድረግ ያክል አንደኛ ዩቲዩብ ቻናሉን አሳድጎ ዩቲዩብ ቻናሉ እይታ ሲኖረው፣ ቪው ሲኖረው፣ ሲወጣ ሞኔታይዝ ሲሆን ዩቲዩብ ቻናሉ ባስገኘው ገንዘብ ልዩ ልዩ ስራዎች መስራት በጎ አድራጎት የምንላቸው ለምሳሌ መንገድ ዳር የወደቁ ወጣቶችን ቤንዚን ከመጠጣት ከሚስቡበት መንገድ ማውጣት፣ የታረዙትን ማልበስ፣ የተራቡትን ማብላት፣ እንዲሁም ደግሞ እስር ቤት፣ ሆስፒታል ወንጌል እንዲደርሳቸው ወንጌል በየእስር ቤቱ ወንጌል እንዲደርሳቸው ለዚያ ትራንስፖርት እና የመምህራን ምደባ እንዲችል ማድረግ የሚል እቅድ አለው የዩቲዩብ ቻናሉ። ስለዚህ ውድ ቤተሰቦች ከእናንተ የሚጠበቀው ቪዲዮውን እያያችሁ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ብዙ ቤተሰቦች እንዲኖሩት ማድረግ ነው የሚጠበቅብን። ሌላ ምንም የሚጠበቅብን ነገር የለም። ገንዘብ ወይም ምንም አናወጣም። እጃችን ላይ ያሉትን ስልኮች ተጠቅመን እሱን ማድረግ ነው። ሌላው ለምታዩት ሰዎች ኮምፒውተር ቢኖራችሁ በኮምፒውተር ቪዲዮውን ብታዩት የበለጠ ፈጥኖ የመታየት ፈጥኖ ሞኔታይዝ የመሆን ክፍያ የመጀመር ሁኔታ ይኖረዋል። ስለዚህ ይህንን ሀሳብ የሚመቻችሁ ሁሉ በአጠቃላይ እንድትደግፉ በእግዚአብሔር ስም አሳስባለሁ። ከዛ በተለየ ሁኔታ ደግሞ በዚህ በአንተ ውስጥ ወይም ደግሞ በዚህ በዩቲዩብ ቻናሉ ላይ ተሳትፎ ማድረግ እንፈልጋለን የምትሉ ውድ ቤተሰቦቻችን በአረብ ሀገር፣ በአሜሪካን እንዲሁም ደግሞ በካናዳ፣ በአውሮፓ ልዩ ልዩ ሀገራት ላይ የምትገኙ እህቶቻችን፣ ወንድሞቻችን ለዩቲዩብ ቻናሉ የሚያስፈልጉትን ማቴሪያሎች በመግዛት ስታንድ፣
እንዲሁም ደግሞ ላይት እንዲሁም ደግሞ ማይክ በመግዛት ከማይበሩ ወይም ደግሞ ከዚህ ከበጎ አድራጎት የዩቲዩብ ቻናል እንድትቀላቀሉ ስል መልእክቴን አስተላልፋለሁ። ሰላም ክርስቶስ ይብዛላችሁ። ግበሩ ኪኢን ከፍሬ ሰናይ ዘይደልወክሙ ለንስሐ የሚገባችሁን በጎ አድራጎት ስሩ። የቅዱስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 8። ሰላም ክርስቶስ ይብዛላችሁ። አመሰግናለሁ። ሰላም ነው።